እና በቃ በመጨረሻ ያሳቁኝን ነገሮች ደግሞ መጻፍ ፈልጋለሁ። በጣም ከሚያስቁኝ ነገር አንኤክስፔክትድ ከሆኑብኝ ትላልቅ ናቸው ከምላቸው ሰዎች ኢየሱስ ክርስቶስ አውቃለሁ ከሚሉ ሰዎች በክርስቶስ መንገድ ብቻ መተው እንኳን ልክሰስ ያሉኝ ሰዎች ተገልብጠው ዛሬ መተዋቸው ውሃ ባህር ሲሰሩ አርት ሲሰሩ ቅርጻ ቅርጽ ሲሰሩ ዛፍ ሲተክሉ ማስታወቂያ ሲሰሩ ይሄ እኮ ፕሮቴስታንትን አይመለከትም። ይሄ ሁሉ ነገር ከኔ ኢንቨስቲጌሽን ውስጥ ነው። ወላ ከታዘብኩት ነው የምቀዳው። እኔ ፕሮቴስታንት አይደለሁም፣ ግን ዓለም መጨረሻው ዘመን ሲደርስ እነ ጳውሎስ የተናገሩት ነገር ነው። ፍቅር ይቀዘቅዛል፣ ሃይማኖትም ይጠፋል አለ። አሁን የክርስቶስ ነገር ጠፍቶ በቃ ዓለም እነ ትራምፕ አምልኮት ተጀምሯል፣ እነ ኢሎን ማስክ አምልኮት ተጀምሯል። እነሱ የሚፈጥሩት ፈጠራ ሁሉ ወደ አምልኮ ሊቀይሩት ፈለጉ። አሁን ተባነነባቸው። አሁን ዓለም ስለ ኤአይ አልገባው ገባው። በፊት ግን ምን ሊያደርጉን ነበር? ማሽንን ሊያስመልኩን ነበር ነው። ዓለም በእንደዚህ አይነት ተንኮላቸው ቶሎ ማትባንን ከሆነ ቢሊየነር ባይምሮክ ላይ እየተራመዱ ነው የሚኖሩት። ማንም ወጣት ማወቅ ያለበት ኢንቨስቲጌት ማድረግ መልመድ አለበት እንጂ ዝም ብሎ የተሰጠውን የሚወጥ ከሆነ ነገ ሆረር መጣብህ እንትን ሆነ በዴንጀር ሆነ ኤአይ ዴንጀር ምናምን ሲልህ እንዴ አንተ የሰራኸው እንዴት ዴንጀር ከሆነብህ አንተ እንዴት ፈጠርከው ብለህ ብትጠይቀው አፉን በልጓሙ ለቁሞ ቁጭ ነበር። ችግሩ ሰው የተነገረውን እየሰማ በቃ ማራገብ ዩቲዩብ ላይ ደደቦች ሁሌ አራጋቢ ናቸው። ሁለተኛ የሀብታም ባውዳውኖች ናቸው። ለዲያብሎ ለምንድን ነው ለሀብታሙ እግር ስር የሚልሱ ድሆች ናቸው። ምንም ፍርፋሪ እንኳን የማይሰጣቸው ግን ለነሱ አጨብጭበው ውለው አጨብጭበው የሚያድሩ ማለት ናቸው። ዝም ብለው እኮ ቢሊዮነሮች እኮ ብዙ አጨብጫቢዎች አሏቸው፣ ምንም የማይከፍሏቸው ግን ዝም ብለው የሚሰግዱላቸው። እንደዚህ አይነት ሰዎች ናቸው ለፕላኔቷ ዊክድ የሆኑት። እውነት ስትናገር አጨብጫቢው ነው ክፉ ከቢሊዮነሩ። አሁን ከኤለን ማስክ ይልቅ ኤለን ማስክ የሚደግፉት ናቸው እኔን የሚጣልኝ። ይሄን በለ ምን ትላለህ? እውነቴን እኮ አጨብጫቢ ነገር መሆን እኮ ይሄ ነው። አንዳንዴ የማይረዳህን ሰው ባውዳው ነው